ሰላም እንዴት ናችሁ? በዛሬ ቪዲዮ አድሰንስ አካውንት ስትሞሉ ከተማ፣ ፖስታል ኮድ እንዲሁም ስልክ የተሳሳታችሁ የቻናሌ ቤተሰቦች እንዴት አድርጋችሁ በቀላሉ ማስተካከል እንደምትችሉ በዛሬ ቪዲዮ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ይህን ቪዲዮ ላይክ እና ሼር በማድረግ ለሌሎች አድርሱ። ውድ ቤተሰቦቼ ቅድም መግቢያ ላይ እንዳልኳችሁ እንግዲህ አድሰንስ ፎርም ስትሞሉ ስም፣ ከተማ፣ ፖስታ ቁጥር እንዲሁም ስልክ የመሳሰሉ ነገሮች የተሳሳታችሁትን እንዴት በቀላሉ ማስተካከል እንደምትችሉ አሁን አሳያችኋለሁ ማለት ነው። መጀመሪያ በስልክ የምትጠቀሙ እንግዲህ ክሮም ውስጥ ከገባችሁ በኋላ ሶስቷን ነጠብጣብ በመንካት ዴስክቶፕ ሳይት አድርጋችሁ አሁን በኮምፒውተር እንደማሳያችሁ እያያችሁ ማስተካከል ትችላላችሁ ማለት ነው። ጎግል ከገባን በኋላ እንግዲህ ሰርች የምትደረግ ቦታ ላይ መተን adsense.google.com ብለን ሰርች እናደርጋለን ማለት ነው። ቀጥሎ እንግዲህ ታች ላይ በግራ በኩል ፔይመንት ምትላለች እሷን አንድ ጊዜ እነካታለን። ከነካም በኋላ ሁለት ኦፕሽኖች አሉ፣ ፔይመንት ኢንፎ እና ቬሪፊኬሽን ቼክ ምትል። ፔይመንት ኢንፎ ምትሏን አንድ ጊዜ ክሊክ እናደርጋለን። በመቀጠል ታች ላይ እንግዲህ ማኔጅ ሴቲንግ ምትላለች እሷን አንድ ጊዜ እነካታለን። ቀጥሎ እንግዲህ እዚች ታች ላይ አድረስ ምትላለች እዚህ ጋር የእርሳስ ምልክቷን አንድ ጊዜ እነካታለን። አሁን ወሳኝ ቦታ መተናል ማለት ነው። እዚህ ቦታ ነው ሁሉንም ነገር የምናስተካክለው። ስለዚህ አድረስ ላይን 1 ላይ እንግዲህ ማስተካከል ከፈለጋችሁ እችን የመጀመሪያውን ታጠፉና ማስተካከል ትችላላችሁ ማለት ነው። አድረስ ላይን 2 ላይ ደግሞ ይሄንም ፖስታ ቁጥር ከዚህ በፊት የሰው ሞልታችሁ ከሆነ አሁን የራሳችሁን ማስገባት ከፈለጋችሁ ታች ላይ እዚህ ጋር መታችሁ ፖስታ ቁጥር መቀየር ትችላላችሁ። ችን ቁጥሯን ብቻ ትቀይራላችሁ ማለት ነው። ሶስተኛው እንግዲህ ፖስታል ኮድ ነው ማለት ነው። ይሄ በየከተማው ይለያያል። ፖስታል ኮድ የሌላቸው 00 ይሆናል ማለት ነው። አዲስ አበባ ካላችሁ ደግሞ 1000 ብላችሁ ትሞላላችሁ ማለት ነው። ይሄንም በቀላሉ መቀየር ትችላላችሁ ማለት ነው። ሌላው ሲቲ ነው ማለት ነው። ይሄን ከተማ እንግዲህ ከዚህ በፊት ሐዋሳ ሞልታችሁ ከሆነ አዲስ አበባ ማድረግ ከፈለጋችሁ አዲስ አበባ፣ አዳማ ከሆነ አዳማ ብላችሁ እዚህ ጋር ማስተካከል ትችላላችሁ ማለት ነው። ሌላው እንግዲህ ፎን ነምበር ምትላለች እርሳስ ምትመስለዋን አንድ ጊዜ እነካና እሷንም ማስተካከል ከፈለግን አሁን ማስተካከል እንችላለን ማለት ነው። ከነካም በኋላ እንግዲህ እዚህ ጋር ስልክ ቁጥር መቀየር ከፈለጋችሁ ስልክ ቁጥራችሁን መቀየር ትችላላችሁ ማለት ነው። ይሄን ሁሉ ከጨረሳችሁ በኋላ እኔ እንግዲህ ዛሬ ኤዲት ስላላደረኩኝ ታች ላይ ሴቭ ምትል ትመጣ ነበረ ማለት ነው። እናንተ ጋር ኤዲት ስታደርጉ ሴቭ ምትል ትመጣለች ማለት ነው። እሷን ክሊክ ታደርጋላችሁ ማለት ነው። ስለዚህ አሁን ያሳየኋችሁን ስም ሊሆን ይችላል፣ ከተማ ሊሆን ይችላል፣ ፖስታ ሊሆን ይችላል፣ እንደዚሁም ስልክ ቁጥርና ፖስታል ኮድ የመሳሰሉ ነገሮችን ኤዲት ካረጋችሁ በኋላ ሙሉ በሙሉ ኤዲት ያረጋችሁት ነገር ፈንክሽናል ወይም ሙሉ በሙሉ አገልግሎቱን መስጠት የሚጀምረው ከ48 ሰዓት ወይም ከ2 ቀን በኋላ ስለሆነ እስከዛ ድረስ በትዕግስት መጠበቅ ይኖርባችኋል ማለት ነው። ውድ ቤተሰቦቼ በዛሬ ቪዲዮ እንግዲህ አድሰንስ ፎርም ስትሞሉ ስማችሁን፣ ፖስታ ቁጥር፣ ስልክ ቁጥር እንዲሁም የተለያዩ ነገሮችን የተሳሳታችሁ የቻናሌ ቤተሰቦች እንዴት በቀላሉ እንደምናስተካክል በግልጽ ተመልክተናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ይሄ መረጃ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ ማድረጋችሁን አትርሱ። የትኛውም ጥያቄ ካላችሁ ታች ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ መልካም ቆይታ